ሰላም ሰላም፣ እንደምናችሁ እንደምን ዋላችሁ? የአማራ ህዝቦች ወንድሞቼና እህቶቼ ሰላም ናችሁ? እኔ በአማርኛ እንደዚህ ለመስራት የመጣሁት ለመጀመሪያ ጊዜ ነው። ምናልባት በዩቱብና በፌስቡክ እና በተለያየ የምትከታተሉኝ ወንድሞቼ አንድ ነገር መልእክት ለማስተላለፍ ነው የመጣሁት። እንግዲህ በትዕግስትና በትክክል እንድትከታተሉኝ ይፈልጋለሁ። ቅድም እንዳልኳችሁ በአማርኛ መስራት እንደዚህ ለመጀመሪያ ጊዜ ነው ብያቸዋለሁ እና በተለይ ለአማራ ህዝብ በሙሉ ማስተላለፍ የሚፈልገው መልእክት ስላለኝ ነኝ እና አማራ ህዝብ አሁን አግኝታችሁ ያለው የችግርና መከራ በጣም በትግራይ ህዝብ ስም እጅግ በጣም እያዘነን ነው እና በሁለት ተዋጋዮች የሚዋጉ ጠላቶችም ተከባችሁ በዚህ እርስ በራሳችሁ በዚህ የፋኖ በዚህ ደግሞ የአማራ ታጣቂዎች እንደገና መከላከያ ምልሻ ምናምን የተባለ አማራ ህዝብ በጣም ችግር ላይ እንዳለች ያው ሁላችን እያየነው ነው። ስለዚህ ምን ለማለት ፈልጌ ነው፣ ለዚህ ችግራችሁ እኛ እንደ ትግራይ ህዝብ የእናንተ ችግር ተካፋዮች ነን። በጣም እያዘንን ነው። ትምህርት ቤታችሁ፣ ገዳማችሁ፣ ቤተክርስቲያናችሁ፣ ህዝባችሁ፣ ገበሬዎቹ ምን ያህል እንደሚቃጠሉትና እንደሚሞት ያሉት ያው እያየን ነው። ስለዚህ ምን ለማለት ፈልጌ ነው፣ እናንተ ምናልባት ሰው ሆኖ በዚህ ጊዜ መከራና ችግር ይመጣልናል ብሎ የሚያስብ ሰው የለም። ሁሉ ሰው ጥሩ ነገር ነው የሚያስበው፣ ጥሩ ምኞት ነው የሚያስበው፣ ለነገ ተስፋ፣ ለነገ እድል፣ ጥሩ እድል እንዲመጣ ነው የሚመኘው። እናንተም እንደዛ እንደምትመኙ እንደነበራችሁ ያው አውቃለሁ። ግን አንድ ነገር የምነግራችሁ የአማራ ህዝቦች ልብ ብላችሁ እንድታዳምጡኝ የምፈልገው በ2013 በትግራይ ጦርነት መከላከያ ሲወረን መከላከያ ሳይሆን እና መከላከያ ሻዕቢያ ሁሉን የኢትዮጵያ ክልሎችም የሶማሊያ ክልል የሶማሊያ ውጭ ሀገር ወታደሮችም ተሰልፈው ወደ ትግራይ ሲመጣ ምን ያህል በትግራይ ውስጥ በአንድ ክልል መከራና ስቃይ እንደምናገኝ እንደነበርን ታውቁታላችሁ። በተለይ መከላከያ ሰራዊት ያ ሁሉ ከዛን ገፋፍጦ ማዕት ሰራዊት ይዞ ሲመጣ እናንተ ስታዩና ስትከታተሉ ነበራችሁ እና ስለዚህ በትግራይ ህዝብና በትግራይ ሴቶች በትግራይ ሽማግሌዎችም ምን አይነት ችግርና ሰቆቃ እንደሚደርስ እንደነበረ ታውቃላችሁ። መከላከያ መቀለ ሲገባ በአማራ ህዝብ እጅግ በጣም እየተቀየምንባችሁ መከላከያ መቀለ ሲገባ ስትጮፍሩትና በቃ እስክስታችሁ ስትሞቱትና ስታወርዱት እንደነበራችሁትን አይተናቸዋል። እሱን ብቻ ሳይሆን በቃ ሰው ሲታረድ፣ ሰው ሲሞት፣ ሴቶች ሲደፈሩ፣ ሽማግሌዎችን ሲታረዱት፣ ህፃናቶችም ሲገደሉት በቃ ስትጨፍሩትና ስትደሰቱ እንደነበራችሁትን ያው እናንተም በራሳችሁን ታውቁታላችሁ። እኛ በጣም እያለቀስን፣ እኛ በጣም ምርር ብሎናል እና እንደዚህ አይነት በሀገራችን ወታደሮችም ከዛም ገፋፍተው ወታደር የሻዕቢያ ወታደር ይዘው የተለያዩ ክልሎችም ይዘው መከላከያ ከነፋኖ ሙሉ ይዞ ሲመጣ ያን ሁሉ ግፍ ሲያወርድልን እናንተ ስትደሰቱ እንደነበራችሁ ታውቃላችሁ። ስለዚህ ያ እኛ 7 ወር ነው 8 ወር መከራችን ስንበላ አንድ ጊዜ እንኳን የትግራይ ህዝብ እንዴት አገኛችሁ፣ እንዴት ነው እስኪ አይዛችሁ በርቱ ያለን እንኳን በፍጹም አልነበረም እና በተለይ አመራሮቻችሁ በጣም ሲስቁንና ሲደሰቱን እና በቃ ጨፍልቁት ትግሬ የሚባል ነገር
መቼም ትግሬ የሚባል ነገር በትግራይ ክልል የለም፣ ታውቁታላችሁ። ትግሬ የሚባል ብሔረሰብ በትግራይ የለም። እናንተ ግን አንዴን ትግሬን ትሉናላችሁ፣ አንዴን ጁንታ ትሉናላችሁ። የማትሉን ነገር አልነበረም። እና ትግሬ የሚባል ነገር ብሔረሰብ ሲጀመር በትግራይ ውስጥ እንደሌለ ማወቅ አለባችሁ። ትግሬ የሚባል በኤርትራ ውስጥ እንዳለ ማወቅ አለባችሁ። ስለዚህ ያ የሆነን ያልሆነን ስም እየሰጣችን ስታወሩልና ስትደሰቱ እንደነበራችሁት በጣም ህዝባችን በእናንተ ላይ ብዙ ትዝብት ነው የወሰድነን እና ዞሮ ዞሮ ምን ልላችሁ ፈልጌ ነው፣ በዛን ጊዜ እንደዛ ስትሉን የነበራችሁት እኛ ምን እንድንላችሁ ነበርነን። እናንተ ተውት፣ እንደዛ አትበሉት። ነገ በኋላ ወደ እናንተ ይዞራል። ነገ በኋላ እኛ የምናገኘው ያለን መከራና ችግር ወደ እናንተ ዞሮ ታያላችሁ። ስለዚህ በዛን ጊዜ ልቅሶና ሀዘን ሲመጣባችሁ የኛ ችግርና የኛ ልቅሶን ምን ያህል አስከፊ እንደሆነ በዛ ጊዜ ነው የምትረዱን ስንላችሁ ነበርና አሁን ዞሮ ዞሮ እንግዲህ አስቡት፣ አማራ ከዳር እስከ ዳር ውጊያ ነው በቃ። እና ውጊያው ለውጊያው ደግሞ ሌላ ጠላት ሳይሆን እርስ በራሳቸው እና ስለዚህ እስኪ ተመልከቱት፣ የሰው ልጅ ጦርነት እንደማይበጅ ለሰው ልጅ በቃ መከራና ስቃይ እንደማይፈልግ በእናንተ ላይ ያያችሁት ይመስለኛል። ተመልከቱ፣ ትግራይ ህዝብ አይታቸዋል። ወታደሮችን በእሳት ሲያቃጥሉ ሬሳ ገድሎ ወታደሮችን ሲቪሎችን ገድሎ በእሳት ሲያቃጥሉት አይታቸዋል። እና ህፃናቶችም ሲገድሉት አይታቸዋል። ከቤተክርስቲያን እያወጡት ሲገድላቸው አይታቸዋል። እሱን ብቻ አይደለም፣ አንዳንዳችሁን ምን ስትሉ ነበራችሁት? በልተን እንቀደስባቸው። ተመልከቱ፣ ሰው በልታችሁስ ልትቀደሱበት እና ንስሐ ልትገቡት ነው እንደዛ የሚሉት ሰዎች ነበሩ ከእናንተ ጋር። ስለዚህ በጣም መጥፎ ነገር ስትናገሩ እንደነበራችሁት ነው። ሌላን ቀርቶ ከነ ህይወቱ እንኳን ሰው በእሳት ጠብሳችሁ ወታደሮቻችሁ የእናንተ ወታደር በተለይ የአማራ ልዩ ኃይል የነበረ የሚባል አሁን ፋኖ ተብሎ የሚጠራ ያለ በዛን ጊዜ ከነ ህይወቱ ጠብሶ በእሳት እየጠብሶ አይ ይሄ ስጋ እንዴት ደስ ይላል፣ ይሄ ጮማ ደስ ይላል፣ በእንጀራ እንብላው ወይስ በዳቦ እንብላው እያሉት ሲናገሩት እንደነበረ አይታቸዋል። በቪዲዮ ተለቀዋል። መላ ዓለም አይተዋል። እና ሰው እስከ መብላትም የእናንተ ወታደሮችም ደርሰዋል ማለት ነው። በህይወታችን በቃ እንደበሉን ስታዩና ስታውቁት ነበራችሁ ማለት ነው። ስለዚህ ለሰው ልጅ ፍርድ መጥፎ ፍርድ መስጠት በጭራሽ በእግዚአብሔር ፍርድ ይውላል ያድራል እንጂ በቃ ሰው የእጁ ሳያገኝ አይቀርም። እና እናንተ ያው የእጃችሁን አግኝታችኋል። እኛ 8 ወር ነው ሲበዛ 8 ወር ነው እና 8 ወር ወይ 7 ወር ነው 7 ወር ናት እንጂ 8ኛ ወር እንኳን ምንም አልሆን ነበር። ያው ነፃ ወጥተናል። ምንም ሳላ የራሳችን ጀግኖች የሆኑ ታጋዮቻችን ነፃ ወጥተናል። ምንም ችግር አልነበረንም። ስለዚህ እናንተ ግን 3 ዓመት ሙሉ ጦርነት ላይ ነው። 3 ዓመት ሙሉ ጦርነት ላይ ነው ብቻ ሳይሆን ያ ጦርነቱስ መቼው ነው ማቋረጫ አለው ወይ? እናንተ ጠንክራችሁ ያ ጦርነቱን አንድ ነገር ካላደረጋችሁ ሞታችሁ እየተቀላጠፈ ይሄዳል ማለት ነው። ስለዚህ አሁን ዋና መልእክቴን ማስተላልፈው ለሰው ልጅ እንደዚህ አድርገህ መጥፎ መናገር በራስህ ላይ እንደሚደርስ ማወቅ አለባችሁ። እና ለአማራ ህዝብ አሁንም እንደዚህ እየሞታችሁ እየተቃጠላችሁ አዘን ባዘን እየሆናችሁ እንድትቀጥሉ አንፈልግም። የትግራይ ህዝብ በጣም በእናንተ በጣም ነው የሚያዝነው። እንደናንተ አንድ ቀን እንኳን ጨፍረን አናቅም። አንድ ቀን እንኳን እልል ብለን አናቅም። አንድ ሰው እንኳን እንደዛ ሲል አይታችሁ ሰምታችሁ ነው አታውቁትም። የእናንተ ሀዘናችን ነው። እና ከእንግዲህ በኋላ እንደዚህ አይነት ነገር በሰው ልጅ እንደማይፈረድ በእናንተ ላይ በእኛ ላይ ትምህርት የወሰዳችሁ ይመስለኛል። እኛ የነበረ ችግርና ሰቆቃ በእናንተ እንደደረሰ ያው አይታችኋል። ስለዚህ አሁንም
ወንድማማዎች ነን፣ ተዋልደናል፣ ጎረቤቶች ነን። ከጥንት ጀምሮ አብረን የነበርን ከእናንተ ጋር ነው እንጂ ከሌላ ከትግራይ ህዝብ ነው እንጂ ከማንም ሰው ጎረቤት የላችሁ። ከኤርትራ አትዋሰኑም። እንዳውም ይልቅም ከኦሮሞ ይልቅ ከኛ ጋር ነው በቃ ቅርብ ያላችሁ። ቋንቋ ብቻ ነው የሚለየን እንጂ ሃይማኖታችን፣ ሁሉ ነገር፣ አለባበሳችን፣ ኑሯችን አንድ ነው እና ተዋልደን ተጋብተን እየኖርን ነው። በትግራይ ህዝብ ስንት አማራ የተወለዱ በአማራ የተወለዱ ማለት አለው። በአማራም እንደዛ የትግራይ ተወላጅም ማለት አለው። ስለዚህ እንደዚህ ተዋልደን የምንኖር የነበረን ሰዎች እንደዚህ አድርጋችሁን ስትፈርዱልን ነበራችሁ። አሁንስ አይታችኋል። በእናንተ ላይ ሲደርስ አይታችኋል አይደለም ምን ያህል ችግር እንደሆነ። ስለዚህ ከዚህ ተማሩ። አሁንም ለፋኖ አግዙት። እናንተ አማራ ህዝብ በቃ ከጭቆናና ከመከራን መውጣት የምትፈልጉት ከሆነ ለፋኖ በደንብ አግዙት። ወጣት በቃ ዝም ብለህ ቤትን ቁጭ ብለህ ማልቀስ አይበጅህም። ፋኖ ጋር ሄደህ ተታገል፣ ወንድምህ ነው እና ከምልሻ ከራሳችሁ እርስ በራሳችሁ ከምልሻዎችም ከልዩ ኃይል እየተዋጋችሁ መቋረጫ የለውም። ሁላችሁ ከፋኖ ሆናችሁ ጠንክራችሁ ለሰራዊት የብልጽግና ሰራዊት መጥፋት አለባችሁ። ከህዝብ ትግራይ ደግሞ መተባበር አላችሁ። ከቲዲኤፍ ሰራዊት በተለይ ከቲዲኤፍ ሰራዊት ካልተባበራችሁትን ያ ጦርነቱ የሚበርድና የሚቀዘቅዝ በጭራሽ የለም። ከቲዲኤፍ ሰራዊት የትግራይ ሰራዊት መተባበር አለባችሁ እና ያለፈን አልፏል። ይቅርታ ጠይቃችሁትን እንግዲህ በኋላ እንደዚህ አይነት አብረን መኖር ነው የምንፈልገው። እንደዚህ አይነት ነገር በእናንተና በእኛን ላይ መጥፎ ነገር እንዲደርስን አንፈልግም። ተባብለን አብረን መቀጠል አለብን። እንደዚህ ብለን ነው አብይ አህመድ ከስልጣን አውርደን ሰላምን የምናገኘው። ስለዚህ አመራሮቻችሁ በጣም መጥፎዎች ናቸው። 27 ዓመት ባሪያ ነበርንን እና አሁንማ በቃ ፀሐያችን ወጣልን ምናምን ሲሉ ነበሩት። ምናልባት የአማራ ህዝብ በሙሉ ገበሬዎችም ላይወክለው ይችላል። አመራሮቻቸው ግን በጣም እናንተ ወደ መጥፎ ነገር እንዳስገባችሁትን አውቃቸዋል ይመስለኛል አሁን። ስለዚህ አሁንም የትግራይ ችግርና መከራን የአማራ ህዝብ ሁሉም ደስታው ነበረ ማለት አይደለም። በጣም ጥሩ የአማራ ህዝብ ለትግራይ ህዝብ የሚደግፍ ብዙ የአማራ ህዝብ እንደነበረ እናውቀዋለን። አንዳንድ ግማሻቸው ደግሞ ደስታቸው ነበረ ማለት ነው። እኛ ልንጠፋ ደስታ ነበራቸው ማለት ነው። አንዳንድ እኮ አመራሮቻችሁ አክቲቪ የሚባሉ ሰዎች ምንድነው ሲሉት የነበሩት ከእንግዲህ በኋላ ከትግራይ ህዝብ በጭራሽ አንታረቅም። ምናልባት ትግራይ ህዝብ እንድታረቅ ከሆነ ትግራይ ተወላጆች የቢላ መክተፊያ የሽጉርት መክተፊያ ቢላ ካልሆነ በስተቀር ቢላ እንኳን እንዳይታጠቅ የሚሉት የእናንተ አመራሮች ነበሩ። ሌላን ቆርጦ ከትግራይ ህዝብ እንድንታረቅ ከሆነ በአማራ ህዝብ መጥቶ በየወረዳው በየዞኑ እየመጡ ሐውልት እየሰሩት በቃ እኛ ጋር እያለፉት ሁሉ በቃ ሐውልት እየሰሩት እኛ ነው የበደልን ይቅርታ እያሉት እኛ ጋር መስራት አለባቸው። እንደዚህ ካደረጉት ነው ምናልባት መታረቅ የምንችለው የሚለው ነገርም ሲናገሩት ነበር። እስከዚህ ነው ጫፍ ነው የሄዳችሁት። ስለዚህ ተውት፣ አይበጃችሁም። የአማራ ህዝብ ልብ አድርጉት። የ27 ዓመት ሙሉ ሰላም ነበርን። ከዳር እስከ ዳር ሰላም ነበረ። አማራ ህዝብ ገበሬዎችም በየአመቱ አርብቶ አደር እየተባለ ሲሸለም ነበረ። በኢህአዴግ ጊዜ አርሶ አደር እየተባለም ሲሸለም ነበረ። አሁን ሽልማት አለ። አሁን ገበሬ ይሸለማል። በየአደባባይ የሚሸለማል በአብይ አህመድ። እንዳም ገበሬ ተጨቁኖ ነው ያለ። መዳበሪያ አጥቶ ልጆቹን ወደ ጦርነት እየገባ ስለዚህ እንደዚህ ተሸግሮ ነው ያለ። ከትግራይ ህዝብ ደግሞ በበለጠ በአማራ ህዝብ ነው አሁን በዚህም ጦርነት ያረሳችሁ እርሻችሁ አትሰበስቡትም። ትምህርት ቤት ልጆቻችሁም አይሄዱም። በቃ ሄዶም የማይመለሱት ነገር ነው። በጣም ችግር እንዳገኛችሁ እናውቃለን። በየጊዜው በቃ በቴሌቪዥን ስንከታተላችሁ ነው ያለን እና አሁንም ለዚህ ስራ ተባብረን እንድንጥል ከሆነ ከህዝብ ትግራይና አማራን ህዝብን
አብረን እንደ ድሮችን ተታግለን መጣል አለብን። ይሄ ጨቋኝ ስርዓት ያ ያለፈ ነገር የምትናገሩት ነበረ ተውት። ምናልባት በእኛ ነገርም ሁሉ ጥሩ ነበረ መጥፎ አልነበረም ማለት አይደለም። አንዳንድ ሰዎችም የሚያስቀይም ይኖር ይችላል። ግን በእናንተ እንደናንተ አይነት ግን በጭራሽ አልነበረም። ስለዚህ ከስህተታችሁ ተማረው ተምራችሁ ከህዝብ ትግራይ ጎን ሆናችሁ መታገል አለባችሁ ነው የምላችሁ። እና ይቅርታ ምናልባት አንዳንድ ነገር የተናገርኩት ካለ የሚሰማችሁ ካለ አብረን እንድንታገልና አብረን ሰላም እንድንወጣ እንድንለማ ስለፈለኩት ነው እንደዚህ ምላችሁ ያለው። ያለፈ ነገር መጥፎ ስለነበረ ነው። እስካሁን ጠባሳለን፣ በውስጣችን ላይ ጠባሳለን። ያ ህፃኑ ያ ሽማግሌውት እየተጨፈለቀ ያ በእሳት የተቃጠለ ህፃን ለኛ ምን ያህል እንደሚሰማን እስካሁን በጣም ይሰማን ነው ያለ። ለቀጣምን በጭራሽ ከህልናችን እንደማይወጣ ነው እና መከላከያ ሰራዊትና የአማራ ታጣቂዎች የነበሩት በእኛ ላይ ያደረሱን ግፍ ምን ጊዜም እንደማንረሳው ነው። ስለዚህ የምንረሳው ከሆነ አሁንም አብረን ከለማና ከሰራን ነው ሌላችሁ የፈለኩት። አመሰግናለሁ። በቀጣይ እስከምንገናኝ ቻው፣ ሰላም ሁኑ። ለእናንተ ጽናትና ጀግንነት ይስጣችሁ። እኛ የትግራይ ህዝቦች በቃ ከጎናችሁ ጎን ነን። አይዛችሁ በርቱ። ከፋኖ ጋር ሆናችሁ ተተዋጉ። ከፋኖ ጋር ሆናችሁ መተባበር አለባችሁ ነው የሚላችሁ። ቻው።